ሰላም እንዴት ናችሁ? ውድ ተከታታዮቼ በዚህ ዝግጅት ስለ ኤክስኤል ሆም ታብ መሰረታዊ የሆነ ቲዩቶሪያል ይዤላችሁ መጥቻለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከቆያችሁ ቲዩቶሪያሉን ሳዘጋጅ ያዘጋጀሁበትን ኖት እና የመለማመጃ ኤክስኤል ፋይሉን የት እንደምታገኙት ጠቁማችኋለሁ። እናንተም በራሳችሁ መለማመድ ትችላላችሁ ማለት ነው። አሁን አዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ ሁላችሁም ተመልካቾቼ ላይክ አድርጋችሁ ቪዲዮውን ጀምሩት። ወደ ቱቶሪያላችን እንለፍ። The Home tab is one of the most frequently used tabs in Excel. ኤክሴል ላይ ፍሪኩዌንትሊ ወይም በተደጋጋሚ ከምንጠቀማቸው ታቦች መካከል ዋናው ሆም ታብ ነው። It provides essential tools for formatting, editing and managing data. መረጃችንን ማኔጅ ለማድረግ ለማስተዳደር፣ ኤዲት ለማድረግ እና ፎርማት ለማድረግ የሚያስፈልጉንን ኢሴንሻል ቱሎች የምናገኘው በዚህ በሆም ታብ ስር ባሉ ሪባኖች ነው ማለት ነው። ዛሬ እንግዲህ እነዚህን በሆም ታብ ስር ያሉ ቱሎችን በሙሉ የምንመለከት ይሆናል ማለት ነው። ሆም ታብን ስንከፍት እንግዲህ እነዚህን ቱሎች በቡድን ተደራጅተው እናገኛቸዋለን። ወደ 7 የሚደርሱ ቡድኖች አሉ። ኤክሴል ከከፈትን በኋላ ሆም ታብ ላይ የምናገኛቸው የቱሎች ግሩፕ ኦፍ ቱሎስ ማለት ነው። ይህንን እንግዲህ በዝርዝር እንመልከት። እሺ መልካም። አሁን እንደምትመለከቱት እንግዲህ የኤክስኤል ፋይሌን ከፍቻለሁ። የሆነ ዴታም ከወርድ ላይ አምጥቼ እዚህ ቁጭ አድርጌያለሁ ማለት ነው። ይህንን ዴታ እንግዲህ የሆም ታብን ተጠቅመን እንዴት ፎርማት እንደምናደርገው እያየን አብረን እንማማራለን ማለት ነው። ለእናንተም በኋላ ላይ በምነግራችሁ አድሬስ ይህንን ስለምሰጣችሁ እንድታገኙት ስለማደርግ እናንተ ለተመልካቾችም ይህንን ፋይል የምታገኙበትን መንገድ በኋላ ላይ ስለምጠቁማችሁ በራሳችሁ መንገድ እንድትለማመዱ እድሉን እንሰጣችኋል ማለት ነው። እንግዲህ ሆም ታብ እንደምትመለከቱት ከላይ ኤክሴል ከከፈታችሁ በኋላ እዚህ ጋር ታቦች አሉ። ከፋይል ታብ ቀጥሎ ያለው ሆም ታብ ይባላል ማለት ነው። እዚህ ሆም ታብ ላይ ያሉትን ነገሮች እንመለከታለን። እንግዲህ ሆም ታብ ላይ ካሉት ቱሎች መካከል የመጀመሪያው የክሊፕ ቦርድ የሚባለው እዚህ ጋር መጀመሪያ ላይ የምታዩት ግሩፕ አለ ማለት ነው። ክሊፕ ቦርድ ላይ አንድን መረጃ ኮፒ ለማድረግ ከት ለማድረግ እንዲሁም ፎርማት ለማድረግ እና ፔስት ለማድረግ የሚጠቅሙ ቱሎችን በስሩ ይዟል ማለት ነው። አሁን ለምሳሌ እንደምትመለከቱት እኔ የመጀመሪያዋ ሴል ላይ መጥቼ ክሊክ አድርጌያለሁ ማለት ነው። ይህንን መጀመሪያ ሴሉ ላይ ያለውን ዶክመንት ወይም ደግሞ ሴሉ ላይ ያለውን መረጃ ኢንፎርሜሽን ኮፒ ማድረግ ከፈለኩኝ እዚህ ጋር መጥቼ እንደምትመለከቱት ኮፒ ማድረግ እችላለሁ ማለት ነው። ማንን ተጠቅሜ? የክሊፕ ቦርድ ያለውን አማራጭ ተጠቅሜ። ከዚያ በኋላ የምፈልገው ቦታ መጥቼ እዚህ ጋር ለምሳሌ እዚህ አራተኛው ኮሎመን እና የመጀመሪያው ሮው ላይ መጥቼ እዚህ ጋር መተን ፔስት ማድረግ እችላለሁ ማለት ነው። ፔስት ለማድረግ እዚህ ጋር ፔስት የሚለው ላይ ከመጣን በኋላ በታች በኩል ያለችውን ቀስቷን ስንነካ እነዚህ የፔስት አማራጮች አሉ ማለት ነው። እነዚህ የፔስት አማራጮች የኮፒ ያደረግነውን ፋይል በተለያየ መንገድ ፔስት ለማድረግ ያግዙናል ማለት ነው። ለምሳሌ የመጀመሪያው አዚቲዝ እንዳለ ፔስት ለማድረግ፣ ሁለተኛ ኤፍኤክስ የሚለው ፎርሙላ ከሆነ ኮፒ ያደረግነው ፎርሙላውን ብቻ ፔስት እንዳደረግልን እና ሌሎች ፋይሎችን እንዳያመጣብን ከፈለግን ይሄንን እንጠቀማለን። እዚህ ጋር ደግሞ ፎርማቲንጉን ተጠቅመን ፔስት እንዲያደርግልን ከፈለግን ይሄን ማድረግ እንችላለን። ኪፕ ሶርስ ፎርማቲንግ የሚለው ወይም ደግሞ የመጣበትን ኮፒ ያደረግንበትን ፎርማት ተከትሎ ኮፒ እንዳደረግልን ከፈለግን ይሄን እንጠቀማለን። ኖ ቦርደርስ የሚለውን ከፈለግን ይሄን እንጠቀማለን። እነዚህ በሙሉ በተለያየ ፎርማት ፔስት የምናደርገውን ፋይል ፔስት እንዳደረጉልን ነው። ቫልዩ ብቻ ከፈለግን እዚህ ቫልዩ የሚለውን መምረጥ እንችላለን ማለት ነው። ለምሳሌ አሁን ላይ ዝም ብለን አንዱን ፔስት እናድርገውና እንደምትመለከቱት የሆም ታብን ክሊፕ ቦርድ በመጠቀም የምፈልገውን ፋይል ወይም ደግሞ የሆነ የምፈልገውን የዶክመንቴን ፓርት ኮፒ አድርጌ ፔስት ማድረግ የሚችልበት አግባብ በዚህ ልክ መገንዘብ ያስፈልጋል ማለት ነው። ሌላው እዚህ ፎርማት ፔንተር የሚል አለ ማለት ነው። ፎርማት ፔንተር የሚጠቅመን አንድ ፋይል ስናዘጋጅ የተከተልነው የራሱ የሆነ ፎርማት አለ። ያንን ፎርማት ሌላ ቦታ ወስደን ፔስት ማድረግ ከፈለግን በቀጥታ ምን እናደርጋለን ማለት ነው። የምንፈልገው ቦታ ላይ መተን ለምሳሌ እኔ ይሄንን ሶስቱን እነዚህን ሮዎች አሁን መጥቼ ሰሌክት አድርጌያቸዋለሁኝ። ፎርማት ፔንተር የሚለውን ስነካ ምን ያደርግልኛል ማለት ነው፣ ሰሌክት ያደርግልኛል።
ከዛ እዚህ ጋር መጥቼ አየው እዚህ ጋር መጥቼ ክሊክ ሳረግ ፎርማቱን ምን አደረገልኝ ማለት ነው። ፎርማቱን ኮፒ አድርጎ እዚህ ጋር አመጣልኝ ማለት ነው። እዚህ ጋር ቀባሁት ማለት ነው። መጀመሪያ ላይ ይሄ ከላይ የነበረው ቦልድ የሆነ ግሪድ አልነበረውም፣ የቴብል ግሪድ። አሁን ላይ በፎርማት ፔይንተር አማካኝነት ይህንን መፍጠር ችያለሁ ማለት ነው። በዚህ አግባብ አንዱ ልበለው አሁን ይህንን ለጊዜው ስለማልፈልገው ማለት ነው። እንግዲህ ስለ ክሊፕ ቦርድ ይህን ያክል ካወራን በቂ ይመስለኛል። በቀጣይ የምናገኘው ደግሞ ፎንት የሚባለው ግሩፕ ነው። ይሄን ፎንት የተባለውን ግሩፕ ደግሞ ለምን ይጠቅመናል ማለት ነው። እንደምታዩት ቦልድ ለማድረግ የፈለግነውን ቴክስት መርጠን ኢንፋሲስ ለማግኘት ቦልድ ለማድረግ፣ ኢታሊክ ፎርም ለማድረግ፣ አንደርላይን ለማድረግ እንዲሁም ደግሞ ምን ለማድረግ ቴብሎችን ደግሞ ቦርደር ለማድረግ እና ቦርደሩን ለማጥፋት ጭምርም ይጠቅመናል ማለት ነው። ከዛ በዘለለ ደግሞ የፎንት ታይፑንና ወይም ደግሞ የፎንት ኔሙንና ፎንት ሳይዙንም እዚህ ጋር እንደምትመለከቱት ለማሳነስ ወይም ለመቀየር ይጠቅመናል ማለት ነው። እዚህ ጋር በቀጥታ ቁጥሩን ጽፈን ፎንት ሳይዛችንን ወደምንፈልገው ፎንት ሳይዝ አጀስት ማድረግ እንችላለን። እዚህ ጋር የምትመለከቷትን ቀስቷንም ስንጫን ደግሞ አማራጭ የፎንት ሳይዞች አሉ። ከዚህ ላይ መርጠን የምንፈልገው ምን ማድረግ እንችላለን ማለት ነው። መርጠን አፕላይ ማድረግ እንችላለን። እዚህ ጋር የምትመለከቱት ካፒታል ኤ እና በጎን በኩል ደግሞ አነስ ያለች ካፒታል ኤ አለች። ይሄ የፎንት ሳይዛችንን እነዚህን በመንካት ለመጨመር ወይም ለማሳነስ ለመቀነስ እንጠቅማናቸው ማለት ነው። ይሄ ከፍ ያለውን ስንነካው እያሳደገልን ይሄዳል ፎንት ሳይዛችን። ይሄኛውን ትንሿን ስንነካ ደግሞ እያሳነሰልን ይመጣል ማለት ነው። ሌላው እዚህ ጋር የሴላችንን ባክግራውንድ ከለር እንዲኖረው ከፈለግ ይችኛዋ ፊል ከለር የምትለዋን እንጠቀምና ይችን ክሊክ አድርገን እዚህ ጋር እንደምትመለከቷት የቀስት ምልክቷን ክሊክ አድርገን የምንፈልገውን የባክግራውንድ ከለር መጠቀም እንችላለን ማለት ነው። ፎንት ከለራችን መቀየር ከፈለግንም እዚህ ጋር ይችኛዋን ስንመለከት እዚህ ጋር ፎንት ከለር የምትላለች ማለት ነው። እሱን በመጠቀም ማስተካከል እንችላለን። ለጊዜው ይሄንን አንዱ ልበለው ስለማልፈልገው ማለት ነው። ቀጣዩና ሶስተኛው ግሩፕ የአላይመንት ግሩፕ ነው። አላይመንት ግሩፕ እንግዲህ ለብዙ ነገሮች ይጠቅመናል። እንግዲህ እዚህ ጋር ሌፍት አላይንድ፣ ራይት አላይንድ፣ ቶፕ አላይንድ ለማድረግ እንዲሁም ደግሞ አንግል ኦሪንቴሽኑን ለመቀየር ቴክስታችንን እንጠቀምበታለን። ኢንደንት የሚለው እንግዲህ ከሴላችን ቦርደር የሆነ ሴል ላይ ነው መቼም ጊዜም ቢሆን ቴክስት ወይም ደግሞ ኮንተንት የሚጻፈው ምን ያክል ከኮርነሩ ራቅ አድርገን ከቦርደር ራቅ አድርገን ምን ያክል እንጻፍ የሚለውን ነው የሚያሳየን ማለት ነው። ይሄ ቀኝና ግራው ሌፍት ቦርደሩ እና ራይት ቦርደር ነው አጀስት ለማድረግ የሚጠቅመን ማለት ነው። እዚህ ጋር አላይመንቱ ራይት አላይንድ፣ ሚድል፣ ሴንተር አላይንድ ወይም ሌፍት አላይንድ የሚል አማራጭ አለ። በፈለግነው መንገድ አጀስት ማድረግ እንችላለን። ከዚህ በመቀጠል እዚህ ጋር የምናገኘው ምንድነው ማለት ነው የዋራፕ ቴክስት እና መርጅ ኤንድ ሴንተር የሚሉ አማራጮች አሉ። መርጅ ኤንድ ሴንተር ምን ለማድረግ ነው የሚጠቅመን? መልቲፕል ሴልስ ወይም ደግሞ ብዙ ሴሎችን ከሁለት በላይ የሆኑ ሴሎችን መርጅ አድርገን አቀላቅለን አንድ ሴል ለማድረግ ነው። ለምሳሌ እዚህ ላይ እኔ ይህን ፋይል ይዤላችሁ የመጣሁበት ዋና ዓላማ እግረ መንገዴን የአንድ ቢዝነስን ኢንከም ስቴትመንት ወይም ፕሮፊት ኤንድ ሎስ ስቴትመንት እንዴት ማዘጋጀት እንዳለብንም እንደ መለማመጃ አድርገን ልንጠቀምበት ስለፈለኩ ነው ይሄን ይዤ የመጣሁት ማለት ነው። እዚህ ጋር መተን ለምሳሌ አሁን ይሄ የመጀመሪያው ታይትል ነው መሆን ያለበት እና ግን የመጀመሪያዋ ሴል ላይ ብቻ ተቀምጧል። ስለዚህ ይሄ መርጅ ሆኖ ሰፋ ብሎ እንዲነበብ መታየት ስላለበት ይሄንን ይዤ እንግዲህ ምን አደርጋለሁ ማለት ነው መርጅ ማድረግ የምፈልጋቸውን ሴሎች ሰሌክት አደርጋለሁ። ሮውን ሰሌክት አድርጌያለሁኝ። ኮልሙንም ከፈለግን በዚሁ መንገድ ሰሌክት ማድረግ እንችላለን ማለት ነው። ይህን ሰሌክት ካረኩ በኋላ ቀጥታ መጥቼ እዚህ መርጅ ኤንድ ሴንተር የሚለውን ክሊክ አደርጋለሁ አንድ ጊዜ ማለት ነው። ይሄንን ክሊክ ሳደርገው ምን አደረገልኝ ማለት ነው አውቶማቲካሊ እንደምትመለከቱት መርጅ አድርጎ ሴንተር አድርጎልኛል። ነገር ግን አሁንም ቢሆን ቴክስቴ ሙሉ በሙሉ አይታይም። ምክንያቱም ምን ስለሆነ ነው ቦታው ስለጠበበው ማለት ነው። ክቡራን ተከታታዮቼ እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይ ቀርቡትና ለብዙዎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ አድርጉ። በዝግጅታችን መጀመሪያ ላይ የሆም ታብን አጠቃላይ ፊቸሮች እናያለን የሚል ቃል ገብቼ ነበር። ነገር ግን ቀረጻ ላይ በጋጠመኝ አንዳንድ ያልተመቻቸው ሁኔታዎች ምክንያት ቀረጻውን በግማሽ አቋርጬዋለሁ ማለት ነው። ይሄ ቪዲዮ ብቻውን ተጭኖላችኋል። በቀጣይ ደግሞ ቀሪዎቹን ተጨማሪ ትምህርታዊ ዝግጅት እሰራባቸዋለሁኝ።
በተረፈ እጅግ በጣም አመሰግናለሁ አብራችሁኝ ስለምትሆኑ ማለት ነው። ሌላው በመጀመሪያ ላይ ቃል የገባሁላችሁ ነገር ይሄን ቪዲዮ ሳዘጋጅ ይሄን ቲዩቶሪያል ሳዘጋጅ ያዘጋጀሁት ኖት አለኝ። ያንን ኖት በቴሌግራም እዚህ ጋር ስክሪን ላይ በምታዩት ዩዘር ኔም ቴሌግራም ላይ አናግሩኝ። በቴሌግራም እልክላችኋለሁ ማለት ነው። በተረፈ መልካም ጊዜ